كيدا حزي صنح بانشتي نشتي صنح ما مس أبي لا واقعي أوي ፍቅር ማለት ልክ እንደ አንድ ትንሽ የዛፍ ዘር ነው። መጀመሪያ መሬት ላይ ሲወድቅ አይታይም። ነገር ግን ውሃ ሲጠጣና ፀሐይ ሲያገኝ እያደገ መጥቶ ትልቅ ጥላ ይሆናል። ፈላስፋዎች ፍቅርን ሲገልጹት የሁለት ሰዎች ልብ አንድ ላይ የሚመታበት ድንቅ ስሜት ነው ይላሉ። ይኸው ፍቅር ስለ ፍቅር አብኤል እየገለጸልን ነው። ቁጭ በይ። ይህ ማለት ደግሞ የራስን ደስታ ብቻ ሳይሆን የሌላውን ደስታ መፈለግና አብሮ መሆን ማለት ነው።